ክብረ ቅዱሳን የጻድቅ መታሰቢያው ለዘላለም ይኖራል። መዝሙር 111 ከቁጥር 6። አባታችን አቡነ አረጋዊ ከዘጠኙ ቅዱሳን አባቶች አንዱ ናቸው። ትውልዳቸውም ከሮም ነገሥታት ወገን ሲሆን አባታቸው ይስሐቅ የሮም ንጉሥ ነበረ። እናታቸው አድና ትባላለች። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የተባረከ ልጅም ወለዱ። በሕገ እግዚአብሔርና ቅዱሳት መጻሕፍትን እያነበቡ አደጉ። ለአቅመ አዳም ሲደርሱ ሚስት ቢታጭላቸውም ከነበራቸው የክርስቶስ ፍቅር የተነሳ ትዳር መመስረትን ትተው ደውናስ ወደምትባል ገዳም ሄዱ። በዚያም አባ ጳኩሚስ ይኖሩ ነበር። አበምኔቱ አባ ጳኩሚስን ልብሰ ምንኩስናን እንዲያለብሷቸው ጠየቁት። አባ ጳኩሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራጅ ነህና መንኩሰህ ለመኖር ይቻላልን አለው። ቅዱስ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማይታለፈውንና የማትጠፋውን ዘላለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። እናም በ14 ዓመታቸው በአባ ጳኩሚስ እጅ የምንኩስናን ልብስ ለበሱ። በገዳምም እየተጉ ኖሩ። ከዚህ በኋላ የጻድቁ ዜና በሀገራቸው ሮም ውስጥ እንዲሁም በመላው ቦታ ተሰማ። በዚህም የተማረኩት 7ቱ ቅዱሳን አባ ሉቃስ ከቁስጥንጥንያ፣ አባ ይምዓተ ከቆስያ፣ አባ ጽህማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ አፍጼ ከእስያ፣ አባ ጰንጠሌዎን ከሮም፣ አባ አሌፍ ከቂሳርያ እርሶ ወዳለበት ገዳም መጡ። አባ ጳኩሚስ ለብዙ ዓመታት ምንኩስናንና ሥርዓተ ማኅበርን አስተማሯቸው። እናቱ ንግሥት አድና የልጇን ዜና ሰምታ እርሶ ወዳለበት መጣ መነኮሰች። በሴቶችም ገዳም ገብታ መኖር ጀመረች። መነኮሳቱም አባ ዘሚካኤልንም መሪያቸው አደረጉት። በአካለ ሥጋ ሕፃን ሆኖ ሳለ የአእምሮን ብስለት አይተው የሕይወት መንገድ ስለመራህን አቡነ አረጋዊ መባል ይገባል አሉት። በዚህም አቡነ አረጋዊ ተብለው ተጠሩ። ብልህ አዋቂ ማለትም ነው። በገዳመ ዳውናስ 7 ዓመት ከቆዩ በኋላ ይስሐቅን ወይም በኋላ አባ ገሪማን ለመጠየቅና የሀገሩን ሰዎች ለማስተማር በአንድነት ሆነው ወደ ሮም ተመልሰው ሲያስተምሩ በዘመናቸው የካቶሊክ ሃይማኖት እንዲቀበሉ ጫና ቢደረግባቸውም እውነቱን እውነት ሐሰቱን ሐሰት ማለት ተገቢ ነውና ክርስቶስ ከተዋህዶ በኋላ ሁለት ባህሪ ነው ብሎ ማስተማር ክህደት ነው ብለው በድፍረት መቃወም ጀመሩ። ይሁን እንጂ በኃይልና በገንዘብ ብዛት የምትመካው የሮም ቫቲካን ቤተ ክርስቲያን ቅዱሱን ማሳደድ ጀመረች። ቅዱስ አባታችን አቡነ አረጋዊ በአንዱ ቦታ መከራ ቢጸናባችሁ ወደ ሌላው ሹሹ የሚለውን የወንጌል ቃል አብነት በማድረግና ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም የአስራት ሀገር እንዲሆናት በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት በማንበቡ በኢትዮጵያ ፍቅር ተያዙ። ወደዚያውም መሄድ ፈለጉ። ይህንንም 2 ደቀ መዛሙርቱን ይዞ ለማንም ሳያሳውቅ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። እዚያም ጥቂት ቀን ተቀምጦ ወደ ሮም ተመለሰ። ስለ ኢትዮጵያ ባይኑ የተመለከተውን በጆሮ የሰማው ሁሉ ለወንድሞቹ ነገራቸው። እነርሱም እኛም ወደዚህች ሀገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅድሳትና መጻሕፍትን ይዘው ከመሰል ወንድሞቻቸው ጋር አባታችን ዘሚካኤል ወይም በአቡነ አረጋዊ እየመራቸው በአልሜዳ 5ኛ የንግሥና ዓመት በ480 ዓመተ ምህረት ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። 8ቱ ቅዱሳንም መጡ። ጥቂት ቆይቶ 9ኛው አቡነ ይስሐቅ ወይም አቡነ ገሪማ በሮም ከነገሰ ከ7 ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። ቁጥራቸውም 9 ሆነ። ለሁሉም አንድ የተለየ ማረፊያ ቦታ ቀጤን የተባለው ተሰጥቷቸው በጸሎት ተጠምደው ይኖሩ ነበር። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ፈጣሪያቸውን እየለመኑ ድንቅ ድንቅ ታምራትን እያደረጉ ቆዩ። መላእክት ዘውትር ባለመለየት ያጽናኗቸው፣
ጌታችን ኢየሱስ ክርስቶስም ዘወትር ይገለጽላቸው ነበር። በእያንዳንዳቸውም ብዙ ታምራት ተደረጉ። ከነርሱ መካከልም ተራራ ያፈለሱ፣ ባህሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው በቅጽበት ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በኋላም ንጉሥ አላሜዳ ከሞተ በኋላ በነገሰው በታዜና 6ኛ የንግስና ዓመት ላይ ተለያይተን እናስተምር ብለው ወስነው ተለያዩ። አቡነ ሉቃስ ደብረ ቆናጽል፣ አባ ጰንጠሌዎን ከዚህ 2 ምዕራፍ እልፍ ብሎ ከሚገኝ ኮረብታ፣ አቡነ ይስሐቅ መደራ፣ አቡነ ጉባ በዚሁ በመደራ ትይዩ 3 ምዕራፍ እልፍ ብሎ፣ አባ ጽህማ፣ አባ ይምዓታ ገራአልታ፣ አባ አሌፍ አህዛ በዛ በተባለችው አባ አፍጼ ያ ተሰማሩ። አባታችንም እናታቸውና ማቲያስ የተባለ ደቀ መዛሙርትን ይዘው ከሁሉም ርቀው ወደ መረጡት ቦታ ሲሄዱ ከዛፍ ጥላ ስር አረፉ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። አባታችንም ቅድስት ቦታ ዳሙን ባያት ጊዜ 3 ጊዜ ሰገደ። በተራራዋ ስር ለመኖርም ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ሆኖም እንደ ደብረ ዳሞ የበረከት ቦታ ባላገኘ ጊዜ ተመለሰ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳትን ታስተዳድር ዘንድ እናቱ ቅድስት አድናን አስቀመጣት። ይህችንም ደብረ በአትልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማቲያስ በትሩንና ምንጣፉን ሲያነሳው ያች ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅና የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ታላቅነቱና ስለ ክብሩ ከዚያ የደረሱ ሁሉ ይሳልሙታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንጀረገገች ሐረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረህ ቅዱስ ሆይ ምን ያስጨንቃል አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን ጠይቅ ዘንድ እወዳለሁ አለው። መልአኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክለት ድረስ ጥቂት ጊዜ ታገሰለው። ቅዱስ አቡነ አረጋዊ ለተራራው ፍቅር አደረባቸው፣ አለቀሱም። በዚህም ጊዜ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቷልና በአረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣህ ዘንድ በገመድ ፋንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። ከዚያም በጾም በጸሎት 2 ሱባዔ ይዘው 14 ቀን በዚያ ተቀመጡ። ታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶው ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደደረሰም 3 ጊዜ ሰገደ። ወዲያውም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ አመሰገነ። ስለዚህም ቦታው ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባርኮ መብላት ጀመረ። ዳቦዋ ግማሽ ስትሆን ስለጠገበ የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረስ አለች። ደቀ መዛሙርቱም ከታች ወደ ላይ የሚወጡትን መሰላል በሰሩ አባታችን አቡነ አረጋዊ ደግሞ መጠነኛ ቤት ሰራና ይዞት የመጣውን ታቦት በውስጡ አስገባ። እግዚአብሔርንም ስለ ቁርባኑ ወይም ስለ መስዋዕቱ ለመኑ። እግዚአብሔርም ልመናቸውን ሰምቶ የሚያስፈልጋቸውን ሁሉ መላእክት ከሰማይ ይዘውላቸው ወረዱ። ለመኖሪያቸውም ትንሽ ባት ታገኙ። ያለምንም መኝታ በጸሎትና በስግደት በመትጋት ተቀመጡ። በዚያም ብዙ ታምራት አደረጉ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎታቸው ኃይል ፈወሷቸው። ያላመኑትን ደግሞ እያስተማሩ አሳመኗቸው። እዚያችም አገር ብርሃን አበሩላት። አፄ ካሌብ አባቴ ሆይ በጸሎታ አስበኝ፣
የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ትሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ አቡነ አረጋዊን ለመኗቸው። ወደ ደቡብ በሄደም ጊዜ የመን ከሰራዊቱ ጋር ዘምተው አሸንፈው ተመለሱ። የአፄ ካሌብ ልጅ ገብረ መስቀል ቤተክርስቲያን ሰራላቸው። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር ያጌጠች ታቦት አስገባ። ንጉሥ አፄ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል ላፍርሰው ብሎ አባታችንን ጠየቀ። አባታችንም አዎ አፍርሰው አትተው፣ ነገር ግን ስለ ዘንዶው ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ አለው። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ያም ቦታ ደብረ ዳሞም ተብሎ ተሰየመ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ረፍት፣ ከሐዘን ደስታ ወዳለበት፣ ከአሳር ወደ ክብር ቦታ በታላቅ ደስታ ወስድ ዘንድ ወደ አንተ መጣሁ። የሞት ጥላ አያርፍብህም፣ መልአከ ሞትም ሊያስደነግጥ አይችልም፣ እንደ ነቢያት ኤልያስና ሄኖክ ትሰውራለህ ብሎ ቃል ኪዳን ሰጥቷቸው ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ማቲያስ ለተባለ ደቀ መዛሙር ጌታችን ተገልጦ የሰጣቸውን ቃል ኪዳንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገሩት። ወንድሞቹ ደቀ መዛሙርቶቹ በተሰበሰቡበትም ሁሉንም ካስተማሩ በኋላ ዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም በመሪር ሐዘን እግራቸው ስር ወድቀው አለቀሱ። አባታችን አቡነ አረጋዊም አጽናኗቸው። ጥቅምት 14 ቀን ቅዱስ አባታችን አቡነ አረጋዊ በ99 ዓመታቸው ተሰወሩ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ የለም። የአቡነ አረጋዊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። እግዚአብሔር ይቀድማል፣ እኛ እንከተላለን።